ህገወጥ የውጭ ምንዛሪ አሽጥሮችን ሲፈጽሙ የተደረሰባቸው 112 ተጠርጣሪዎች በቁጥጥር ስር ዋሉ። የብሔራዊ መረጃና ደህንነት አገልግሎት እንደገለጸው መንግስት ተግባራዊ ያደረገው የማክሮ ኢኮኖሚ ማሻሻያ በመጻረር ተደራጅተው በመንገድ የሚፈጽሙ ህገወጥ የውጭ ምንዛሪ አሽጥሮች ዙሪያ በተቀናጀ መልኩ ሚስጥራዊ የመረጃ ስምሪት ሲከናወን ቆይቷል። የብሔራዊ መረጃ ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ ኢትዮጵያ ፌዴራል ፖሊስ፣ የክትትል የክልል የጸጥታ አካላትና በህብረተሰቡ ጥቆማ በተደረገ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያውያን የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን አመልክቷል። ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውን እንዲሁም የተለያዩ ኤግዚቢቶች መያዛቸው ተጠቅሷል። ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሬ ስራዎች፣ የግብር ስወራዎችና ህገወጥ ገንዘብ ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸው ተገልጿል። ወደ ምስራቅ ሐረርጌ ዞን ልውሰዳችሁ። የ12 ግለሰቦችን አጽም በክብር ያረፈበትን ቦታ በማረስ ጫት የተከለው ግለሰብ በእስራት ተቀጣ። በምስራቅ ሐረርጌ ዞን ጎሮ ሙጢ ወረዳ ወልተ ኢጃለላ ቀበሌ ውስጥ የ12 ግለሰቦችን አጽም በክብር ያረፈበትን ቦታ በማረስ ጫት የተከለው ግለሰብ በእስራትና በገንዘብ መቀጮ እንዲቀጣ የተወሰነበት መሆኑን የወረዳው አቃቤ ሕግ ጽሕፈት ቤት አስታወቀ። የጎሮ ሙጢ ወረዳ አቃቤ ሕግ ጽሕፈት ቤት እንደገለጸው ተከሳሽ ከድራማን የተባለው ግለሰብ ለመካነ መቃብር የተከለለ ቦታ በመግባትና በማረስ መትከሉን ይፋ አድርጓል። ተከሳሹ ሚያዝያ 22 ቀን 2017 ዓ.ም ከቀኑ 6 ሰዓት ላይ በምስራቅ ሐረርጌ ዞን ጎሮ ሙጢ ወረዳ ወልተ አጀለላ የተባለ ስፍራ የሙታንን አጽም የክብር ማሳረፊያ መካነ መቃብር ውስጥ በመግባት የ12 ሰዎችን የመቃብር ቦታ በማረስ ጫት የተከለ በመሆኑ በፖሊስ ቁጥጥር ስር ውሎ ምርመራ ሲጣራበት እንደነበረ ተገልጿል። ፖሊስም የምርመራ መዝገቡን በተገቢ ማስረጃ በማጣራት ለአቃቢ ሕግ የላከ ሲሆን አቃቢ ሕግም በወንጀል ሕግ ቁጥር 493 ንዑስ አንቀጽ 1 መሰረት የሙታንን ሰላምና ክብር መንካት እንዲሁም የኦሮሚያ ክልላዊ መንግስት የመሬት አስተዳደር መመሪያ ቁጥር 248/2015ን በመጣስ በሚል ክስ መስርቷል። በአቃቢ ሕግ የተመሰረተውን ክስ የተመለከተው የጎሮ ሙጢ ወረዳ ፍርድ ቤት ጥቅምት 28 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ከድራማን በአቃቢ ሕግ የተመሰረተበትን ክስ ሙሉ በሙሉ ጥፋተኛ ሆኖ በመገኘቱ በ3 ዓመት እስራትና በ1000 ብር የገንዘብ መቀጮ እንዲቀጣ የተወሰነበት መሆኑን የአቃቢ ሕግ ጽሕፈት ቤቱ መግለጫ አመላክቷል። ዘገባውን ያደረሰችን ሰማራ አለባቸው ናት። ወደ ውጪ መረጃዎች ስናልፍ በማሊ ቀውስ እየተባባሰ በመምጣቱ የአፍሪካ ህብረት አስቸኳይ እርምጃ እንዲወስድ ጠየቀ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ በማሊ የጸጥታ ሁኔታ በፍጥነት እያሽቆለቆለ መምጣቱን ገልጸው አሸባሪ ቡድኖች እንቅስቃሴ የሚከለክል እገዳ በመጣላቸው የአስፈላጊውን ምርት አቅርቦት ማስተጓጎልና በሲቪሎች ላይ የከፋ ሰብአዊ ሁኔታዎችም መባባሳቸውን ተናግረዋል። የሱፍ በመግለጫው ንጹሐን ዜጎች ሰለባ የሚያደርጉ ገዳይ ጥቃቶችን አውግዘዋል። በተጎዱ ክልል ውስጥም አለመረጋጋቱን እንዳባባሰው አንስተዋል። የሱፍ ከማሊ መንግስትና ህዝብ ጋር ያለውን አጋርነት በማረጋገጥ የአፍሪካ ህብረት በሳሄል ዙሪያ ሰላምን፣ ደህንነትንና ልማትን ለመደገፍ ያላሰለሰ ቁርጠኝነት እንደሚቀጥል በድጋሚ ተናግረዋል። የሶስት የግብጽ ዜጎችን ጨምሮ በቅርቡ የተፈጸመውና አፈና በማውገዝ በአስቸኳይ ሁኔታና ያለምንም ቅድመ ሁኔታ እንዲፈቱ ጠይቀዋል። መሰል ድርጊቶችን የሰብአዊ መብቶችንና የዓለም አቀፍ የሰብአዊ ህግ ጥሰቶችንም ያመላክታሉ ተብሏል። የሱፍ በቀጠና ውስጥ ሽብርተኝነትንና ኃይለኛ ከርካሪነትን ለመከላከል ጠንካራ የተቀናጀና ወጥ የሆነ የዓለም አቀፍ ምላሽ እንዲሰጥ ጠይቀዋል። የማሪ ጎረቤቶች ትብብር የመረጃ ልውውጥና ቀጣይነት ያለው ድጋፍ እንዲያደርጉም ጥሪ አቅርበዋል። የአፍሪካ ህብረት ማሊና ሌሎች የሳህል ሀገራትን ሰላምና መረጋጋትን ለማስፈን የሚያደርጉትን ጥረት በድጋፍ ለማድረግ ሙሉ ዝግጁነት እንዳለው አረጋግጧል። በማሊ ከአይኤስ ጋር ግንኙነት ያላቸው ታጣቂዎች ጥቃት የተነሳ መንግስት ትምህርት ቤቶችንና የዩኒቨርሲቲዎችን እንዲዘጋ ማስገድዶታል። አሜሪካ፣ እንግሊዝና ፈረንሳይ ዜጎቻቸው ማሊን ለቀው እንዲወጡ ብሎም ወደ ምዕራብ አፍሪካዊቷ ሀገር እንዳይጓዙም አስጠንቅቀዋል። ወደ ኢራን ስናልፍ ደግሞ የውሃ እጥረትን ተከትሎ ኢራን ከዚህ በፊት አይታው የማታውቀው ድርቅ ገጠማት። ኢራን በተለይም ዋና ከተማ ቴህራን በዚህ መኸር ወቅት አይተው የማይታወቅ ድርቅ ገጥሟታል። የዝናብ መጠን እጅግ ዝቅተኛ ሲሆን የውሃ ማጠራቀሚያዎችን ባዶ ሆኗል። የመንግስት ባለስልጣናቱ ቀውሱ እየሰፋ በመሄዱ ዜጎች ውሃ እንዲቆጥቡ ተማጽነዋል። ፕሬዚዳንት ማሱድ ፔዜሽኪያን በቅርቡ በቂ ዝናብ ካልጣለ የቴህራን የውሃ አቅርቦት በፈረቃ ሊከፋፈል እንደሚችል አስጠንቅቋል። ነገር ግን አደጋን ለመከላከል በፈረቃ ለማዳረስ እንኳን በቂ ላይሆን ይችላል ብለዋል። ራሽን አሰጣጥ ካልሰራ ቴህራን ከተማን ለቀን መውጣት ሊኖርብን ይችላል ሲሉም ተደምጠዋል። የፕሬዝዳንቱ አስተያየት ግን በኢራን ጋዜጠኞችና በማህበራዊ ሚዲያዎች ላይ ከፍተኛ ትችትን ፈጥሯል። የቀድሞ የቴህራን ከንቲባ ጎላም ሁሴን ካራባሺ ሀሳቡን ቀልድ ነው ሲሉ የቴህራን መውጣትን ምንም ትርጉም የለውም ሲሉ ተናግረዋል። የኢራን ሜትሮሎጂ ባለስልጣን በሚቀጥሉት 10 ቀናት ውስጥ ምንም ዝናብ እንደማይጠበቅ አስታውቋል። ይህ እንዲህ እንዳለ የውሃ ችግሩ በዋና ከተማው የዕለት ተዕለት ኑሮ ላይ ተጽዕኖ እያሳደረ ነው። በቴህራን የምትኖር አንዲት ሴት ለመጸዳጃ ቤትና ለሌሎች
ለአስፈላጊ ነገሮች የሚያገለግሉ የውሃ ታንከሮችን ለመግዛት አቅጃለሁ ብላለች። ኢራናዊው ራፐር ቫፓ አህመድፑር ምንም አይነት ውሃ የሌለበት የኩሽና ቧንቧ የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ አጋርቷል። ውሃ የለም፣ ወደ መጸዳጃ ቤት ለመሄድም የታሸገ ውሃ ገዝቻለሁ ሲል ተደምጧል። ከቴህራን ዋና ውሃ ውጪ ምንጮቹ አንድ የሆነው የላቲን ግድብ ስራ አስኪያጅ ግድቡ አሁን ካለው አቅም ከ10 በመቶ በታች ይዟል። በአቅራቢያው ያለው የካራጅ ግድብ ለቴህራን እና አልቦርዝ ግዛቶች የሚያቀርበው ነው። በሁለቱም ግዛቶች በተመሳሳይ አስከፊ ሁኔታ ውስጥ ይገኛሉ። ከተወለድኩበት ጊዜ ጀምሮ ይህ ግድብ ባዶ ሆኖ አይቼዋለሁ አቅም ሲሉ አንድ አዛውንት የአካባቢው ነዋሪ ለኢራን መንግስታዊ ቴሌቪዥን ተናግረዋል። የካራጅ ግድብ ስራ አስኪያጅ መሐመድ አሊ ሙአለም እንዳሉትም የዝናብ መጠኑ በከፍተኛ ደረጃ ቀንሷል። የዝናብ መጠን ካለፈው ዓመት ጋር ሲነጻጸር በ92 በመቶ ነው የቀነሰው ብሏል። በእኛ ማጠራቀሚያ ውስጥ ያለን 8 በመቶ ውሃ ብቻ ነው። እናም አብዛኛው ጥቅም ላይ ሊውል የማይችልና የሞተ ውሃ ተብሎ የሚታሰብ ነው ሲሉ አስከፊነቱን ገልጸዋል። ወደ እንግሊዝ ስናልፍ በእንግሊዝ በጎዳና ላይ የሚኖሩ ሰዎች ቁጥር በከፍተኛ ደረጃ መጨመሩ ተነግሯል። የበጎ አድራጎት ቀውስ ማዕከል ይፋ ያደረገው አዲስ ጥናት እንዳመላከተው በእንግሊዝ ውስጥ ቤት የሌላቸው ሰዎች ቁጥር የመንግስት ይፋዊ መረጃ ከሚጠቁመው በላይ ነው ሲል አስታውቋል። ወደ 189 ሺህ የሚጠጉ ቤተሰቦችና ግለሰቦች በድንኳን ውስጥና በጎዳና ላይ የኖሩ የከፋ የቤት እጦት እያጋጠማቸው ቢሆንም በይፋዊ ስታቲስቲክስ ውስጥ አልተካተቱም ሲል አስታውቋል። ይፋዊ መረጃ ራሳቸውን ቤት አልባ አድርገው ለአካባቢው ባለስልጣናት ያሳወቁት ላይ ብቻ መሰረተ ነው። በ2025 እና 26 ለቤት እጦት አገልግሎት 1 ቢሊዮን ፓውንድ ኢንቨስት የተደረገ ሲሆን መንግስት ካለፈው ዓመት